ሉዳና መልካም በጎ ነው እግዚአብሔር ይመስገን። ከየት ነው የመጣው? እኔ ከዳምቦያ። ዳምቦያ ከማን ጋር ነው የመጣው? ከጓደኛዬ ጋር። ብድግ በልልኝ እስቲ። ስንት ናችሁ? ሁለት ናችሁ። እግዚአብሔርን ማምለክ ማለት ምን ማለት ነው? እግዚአብሔርን ማምለክ ለኛ ብሎ የሞተ ኢየሱስን ማክበር። ለኛ ብሎ የሞተውን ኢየሱስን ማክበር በምን? በአምልኮ። አምልኮ ብያለሁ። አምልኮ ምንድነው? ኢየሱስን ከፍ ማድረግ ደግሞ የራሳችን ደግሞ በቅድስና በየትኛውም በጉዳይ ላይ በቅድስና ማገለገል ያለው ቁጥጥ ሁሉ ለማለት ምንድነው የምትሰራው አንተ? እኔ አገልጋይ ነኝ። አገልጋይ። እሺ ስሙኛው ክብር ለወደደኒው አሜን። ቶሎ ነው የምናገረው ፈጠን ብዬ። ማምለክ እግዚአብሔርን ማለት የመጀመሪያው የእግዚአብሔርን ድምጽ መስታዘዝ ማለት ነው። እውነት ነው። እግዚአብሔር ሁን ባለበት መሆን ነው። አዎ። ሁለተኛው አምልኮ ከህይወታችን መቀጠል እንዳንችል የሚያደርግ ማንነትን እና ዮናስን የሚከብደንን ከላያችን መጣለው። ሶስተኛው ለእግዚአብሔር የተመቸውን የሚመቸውንና የተቀደሰውን ማደሪያ ለእግዚአብሔር የሚያርፍበት ትሁቱን የተሰበረውን ማንነት ለእግዚአብሔር ማዘጋጀት ነው። አበበ ቢባል ታውቃለህ? አበባ ሰፈራችን እኮ ሞተዋል። ሰፈራችሁ አይደለም ሌላ አንድ ሰው ነው ማየው። ለኛም ቤተሰብ ፋሚሊ ላይ ግን አበባ የለንም። እኛ ፋሚሊ መካከል ማለት ነው። ብርቱካን የምትባል ታውቃለህ? ብርቱካን ቅድም የጻላ ልጅቷ ናት። ምን ናት? እሷ ጓደኛ ናት። የእሷ ምንድነው ብርቱካን? የአበባ የት ናት? ለአንተ ምንድን ናት እሷ? እሷ በአገልግሎት የተገናኘው ቤተሰብ ናት። እሷ ቤተሰብ አይደለም በአገልግሎቱ ነው የተገናኘው ነው እንጂ ጓደኛ ናት። አማርኛ በደንብ ትችላለህ አይደል? ማሙሽ የሚባል ታውቃለህ? ስሜ ነው። ሃሌሉያ። እሺ ይቅርም በየነ የሚባል ሰው ያለው ከዚች ልጅ ጋር ታወራለህ? 0925 ቤት ስልክ ያለው የራሴ ነው። መጨረሻው 18 የራሴ ነው። አሜን ከዚህ ልጅ ጋር ወሬ አቁም። እሺ አው ገብቷል አሁን? እሺ እሺ ጠጋበል ታረቀኝ የሚባል ሰው ታውቃለህ? አሜን። ያ ሰው ራሴ ነኝ። ዮሐንስ የሚባል አባቴ ነው። ወይኔ አላደማ ሸከባዲናማ ሩባ ሳፊላ ታቀቦ ውይ ምን ላድርግልህ? እኔ አባት ወዳለሁ ኢየሱስ ቀኔ ነው ኢየሱስ። አሜን። ጠጋበል ወደ ሰው ወደ ኋላ ተመለስልኝ። ሰላም ነው አባቴ? እግዚአብሔር ይመስገን። ማሙሽ አቤት። ይኸው ከዚህ ማለት እሺ ይኸው ልብህ ሐሳብን እየተቆጣጠረች የማይገባ ነገር እሺ በቃ እሺ ይቅር። እውነተኛ አምልኮ ለእግዚአብሔር የተቀደሰ እሺ ቀና በል ደጆች ይከፈታሉ። አሜን። እግዚአብሔር አንተ መሄድ የነበረብህ ወደ እዩ ጋር ነው። አው ሰሞኑ ላይ ሄዳለሁ ብዬ ነበር። ኦይ ልንገርህ እውነት ነው። በራእይ እዩ ሲገባ ነው ዘይት ላይ ሲያፈስ ያየው። እውነት ነው። በደንብ ጥንቃቄ አድርግ። እሺ ከእግዚአብሔር ሐሳብ ሊያወጡ ብዙ ስጋውያን በዛም በዚህ ማንተን እያወዛገቡ ነው። ጌታ በጣም ጥንቃቄ አድርግ። እሺ ሁለተኛ በምትሄድበት የትም ቦታ ላይ እንዳታድር። እሺ ራስን ጠብቅ። እሺ ያስከውን ወንጌል ጠብቅ። እሺ ያስከውን ኢየሱስን ጠብቅ። እሺ ጨርሻለሁ። በሮች ተከፍተዋል። አንተም ከዘርህ የመርገምን ጉልበት ከህይወት እግዚአብሔር ሰበረ። አሜን። ጠጋበል ወደሱ ጠጋበል። ታረቀኝ። አቤት። 0910 ይላል ስልክ። አዎ የራሴ ስልክ 1881 አሜን። ራሱ ነው። አሜን። አባባ አሜን። የራሴ ስልክ ቁጥር ነው። ይኸው
እግዚአብሔር አምላክ ጎዳናችሁን አቀና። አሜን። የልጅ ጤንነትን መለስኩ። አሜን። ሰላምን በቤት አበዛዋለሁ። አሜን። የተዘጉ ደጆችን ከፈትኩ። አሜን። የተበላሸውን ነገር አስተካክል። አሜን። ከዘሮቼ የመርገምን ኃይል ሰብሬ። አሜን። እግዚአብሔር የሚቀጥለው ምዕራፍ ያቺ የድል አደርጋለሁ። አሜን። በብልቱ ታገለግላለህ። አሜን። ተለቀህ ታገለግላለህ። አሜን። ተፈተህ ታገለግላለህ። አሜን። ዋዳላ ሴባጃናማ ያዝ ሬስ ባላካቦ ያዘው 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 ኢየሱስ 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 አሜን አሜን አሜን። አባ አገለግላለሁ ዘመኔን ኢየሱስ በምን አሜን። እግዚአብሔርን በመታዘዝ እግዚአብሔርን በመታዘዝ መጣል የሚገባውን ከህይወታችን በመጣል አሜን። ልቤን እንካስ አሜን። ቀና በልልኝ ቀና በል። እኔ ነኝ አሜን። እኔ ነኝ። መተህ ታውቃለህ? ከዚህ በፊት አላውቅም። መታችሁ ታውቃላችሁ? እና የመጀመሪያችሁ ነው ዛሬ? በተነገረን ነው የሚከታተለው። መጥቼ አላውቅም፣ ግን ይመኛሉ። ዛሬ የመጀመሪያችሁ ዛሬ መጀመሪያችን ድል ሆነ። አሜን። አንተ ይሄን ያዝ። ይሄ ለልጅ ነው። ይሄ ለምን ነው? ለልጄ ምን ሆኗል? ልጄ አፉን አልፈታም። 9 ዓመቱ ነው። በደንብ አድርጎ አይናገርም። አይናገርም? አሁን ይናገራል። አሜን 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 አሜን። ይዘው ገና እዚህ ስፍራ ላይ ተመለሱ። አሜን። ጎዳናችሁ ቀንቷል። በከበረ ትዳር ይባርካል። በቃ ይኸውልህ እኛ አወዛጋቢዎችን ነገር ያለ ዳኪያ አሁን ይሄን እንዲሁ ናም ብዬ ባወራ የኛ ሰው ነገ ብዙም ይሰናከላል፣ ብዙም ደግሞ እንትን ይሆናል። በቃ አሜን። ለአንተ ከገባ ይበቃል። አይ ካልክ ደግሞ ብዙ ቀጥላል። ገብቶልኛል። እሺ አሜን። እሺ አልቀጠሉ ብዙ ምስጋናን ይዛችሁ ነው። አሜኖቻችሁ ተከፍቷል። እሺ እግዚአብሔርን በመፍራት በቅድስና በተሰበረ ማንነት ለእግዚአብሔር ትኖራላችሁ። አሜን። እግዚአብሔር በሕይወታችሁ የተነሳ ያስጨነቃችሁን ማዕበል ጸጥ አድርጎት። አሜን። ተፈጸመ። አሜን።